ጠዋት በጊዜ ነው የምትነሱት ወይስ ደግሞ አላርም ሞልታችሁ በሰው ተቀስቅሳችሁ ነው የምትነሱት? ሰላም ኤፍራታ ነኝ። በዛሬው ቪዲዮ ሁሌም ጠዋት ልናደርጋቸው የሚገቡ የጠዋት ልምዶችን እናያለን። ሁሌም ከእንቅልፋችሁ በጊዜ መነሳት ቀኑን ሙሉ ነቃ ብላችሁ እንድትውሉ እንዲሁም ደግሞ ፕሮዳክቲቭ ቀን እንድታሳልፉ ይረዳችኋል። ከእንቅልፋችሁ አርፍዳችሁ የምትነሱ ሰዎች ደግሞ እስቲ ለ2 ሳምንት ያህል አላርም እየሞላችሁ በጊዜ ተነሱና እመኑኝ ከዛ በኋላ በጊዜ መነሳት ሱስ ይሆንባችኋል። ከእንቅልፍ በጊዜ መነሳት የድካምና የመጫጫን ስሜት እንዳይኖረን ይረዳናል። እንዲሁም ደግሞ ከእንቅልፋችሁ እንደተነሳችሁ ስልካችሁን ባትጠቀሙ ይመከራል። ምክንያቱም ቀናችሁን ሊያበላሽ የሚችል ነገር ልታዩ ስለምትችሉ እና ከአልጋችሁ ስትወርዱ ተረጋግታችሁና በጥሩ ስሜት ብትነሱ የተረጋጋና ፍክት ያለ ቀን በሰላም እንድትውሉ ይረዳችኋል። ስለዚህ ሁሌም በየቀኑ በጠዋት መነሳትን ልክ እንደ ልምድ ብትይዙ ጥሩ ነው። አንዳንድ ሰዎች ዛሬ ምንም ስራ ስለሌለኝ አርፍጄ ነው የምነሳው ይላሉ። ግን ደግሞ የምንሰራው ስራ ባይኖረን ራሱ በጊዜ መነሳትን ልምድ ማድረግ አለብን። ሌላኛው ደግሞ ኤክሰርሳይዝ ነው። ሁሌም ጠዋት ቀለል ያሉ ኤክሰርሳይሶችን ብንሰራ ሰውነታችን በደንብ እንዲነቃቃና እንዲፍታታ ይረዳናል። ለምሳሌ ቀለል ያለ በቤት ውስጥ የሚሰራ ዮጋ ወይም የ30 ደቂቃ ወክ በማድረግ ሰውነታችንን ማነቃቃት እንችላለን። ጂምም የምትሰሩ እህቶቼ ካላችሁ እሱም ጥሩ ነው። ብቻ ሁሌም ጠዋት ኤክሰርሳይዝ ማድረግ ሰውነታችን ፈታ እንዲልና ጥሩ ስሜት እንዲሰማን ያደርጋል። ሁለተኛው ደግሞ ሃይድሬሽን። ያው ሃይድሬሽን በየትኛውም ቦታ ያስፈልገናል አይደል? ሰውነታችን ሁሌም በቂ ውሃ ማግኘት አለበት። ስለዚህ ልክ ከአልጋችሁ እንደተነሳችሁ በቂ ውሃ ብትጠጡ ይመከራል እና ደግሞ ዲሃይድሬሽንም ይቀንሳል። ስለዚህ ልክ ከአልጋችሁ እንደተነሳችሁ 1 ብርጭቆ ውሃ መጠጣትን ልምድ አድርጋችሁ ያዙት። ውሃ ለመጠጣት ለቆዳችን፣ ለፀጉራችን እንዲሁም ደግሞ ለአጠቃላይ ጤናችን ጥሩ አይደለም። ስለዚህ ሁሌም ለሰውነታችሁ በየቀኑ የሚያስፈልገውን ውሃ ስጡት። ሶስተኛው ደግሞ ንጽህና ነው። ከእንቅልፋችሁ ተነስታችሁ ኤክሰርሳይዝ ካደረጋችሁ በኋላ ለብ ባለ ውሃ ሻወር ብትወስዱ በደንብ የመረጋጋትና የመነቃቃት ስሜት ይፈጥርላችኋል። እና ደግሞ ከኤክሰርሳይዝ በኋላ ላብ ይኖራል አይደለ? ላብ ሲኖር ደግሞ የሰውነት ጠረን ይኖራል። ስለዚህ በላብ ምክንያት የሚፈጠር የሰውነት ጠረንንም ለማስወገድ ይረዳናል። አራተኛው ስኪን ኬር። ፊታችን ሁሉም ሰው ቀድሞ የሚያየው ክፍል ነው። ስለዚህ ልክ እንደ ሁሉም የሰውነት ክፍላችን ፊታችንም 24 ሰዓት ፍቅር ይገባዋል። ስለዚህ ሁሌም ጠዋት እናንተ የምትፈልጉትን ስኪን ኬር ሩቲን ሊሆን ይችላል ወይም ደግሞ ቀለል ባለ መንገድ ፊታችሁን በሳሙና መታጠብ፣ ሞይስቸራይዘር መቀባትና ሰንስክሪን በመቀባት ጤናማ ቆዳ እንዲኖራችሁ ማድረግ ትችላላችሁ። 5ኛው ፀጉር ማለት የሴት ልጅ አክሊሏ ነው። የትኛዋም ሴት ፀጉሯ ንጹህና በአግባቡ በስርዓቱ የተያዘ መሆን አለበት እና ሁሌም ጠዋት ወደ ስራም ሆነ ወደ ትምህርት ቤት ከመሄድሽ በፊት ቆንጆ አርገሽ አስይዡ። መቼም ቢሆን ሰዎች ፀጉርሽ ተንጨባሮና ተዝረክርኮ እንዳያዩሽ። 6ኛው የአፍ ንጽህና። የአፍ ንጽህና በጣም ወሳኝ ነው። ሁሌም ከምግብ በኋላ የአፋችን ንጽህና መጠበቅ አለብን። ጥርስሽን መቦረሽ፣ ፍሎስ ማድረግና ምላስሽን ማጽዳት አለብሽ። ይህንንም ቢሆን ልክ እንደ ልምድ ሁሌም ልታደርጊ ይገባል። 7ኛ ጸሎት ማድረግ ከብዙ ነገር ይጠብቃል፣ ብዙ ነገርን ያስተካክላል። እናም ሁሌም ከቤት ከመውጣታችሁ በፊት እንደየእምነታችሁ ጸሎት አድርጋችሁ ውጡ። ይሄ ከምንም ነገር በላይ ቋሚ ልማድ ልታደርጉት የሚገባ ነገር ነው። 8ኛው ቀለል ያለና ጤናማ ቁርስ። በጭራሽ ቁርስ ሳትበሉ ከቤት እንዳትወጡ። ምክንያቱም ሰውነታችን ሌሊቱን ሙሉ ምግብ አያገኝም። ስለዚህ ከቤት ከመውጣታችሁ በፊት ቀለል ያለ ቁርስ በልታችሁ ውጡ እና ያው ጥሩ ቁርስ ጥሩ ቀን እንድታሳልፉም ይረዳችኋል። 9ኛና የመጨረሻው ደግሞ መጽሐፍ ማንበብ ነው። ይሄ በእርግጥ ጠዋት ብቻ ሳይሆን ሁሌም በየቀኑ በምትኖራችሁ ትርፍ ሰዓት ማድረግ ያለባችሁ ነገር ነው።
እንደ ፍላጎታችሁ መጽሐፍ ማንበብ ወይም ደግሞ ፖድካስቶችን መስማት ትችላላችሁ። ይህም ገና በጠዋቱ ቀናችሁን በጥሩ ሁኔታ እንድትጀምሩና ጥሩ ስሜት እንዲሰማችሁ ያደርጋል። ስለዚህ እኔ ውዶች የዛሬው ቪዲዮ የሚመስል ነበር። ለድምፄ በጣም ይቅርታ ጉንፋን ስለያዘኝ ነው። እና ይሄን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግ አትርሱ። ሀሳባችሁን ኮሜንት ላይ አሳውቁኝ። እወዳችኋለሁ።